ኩል አንድ ጊዜ ተባብር ኩል ተናገሩ። እዚህ ጋር እባካችሁን ወደ 190 ሰው አላችሁ። አንድ ልብ ብላችሁ እንድትሰሙ የምፈልገው ነገር እኔ ጥበበኛው አባብዬ እባላለሁ። የመጣሁት ከሱዳን ነው። ኢትዮጵያ ከመጣሁ 4 ዓመት ሆኖኛል። የምኖረው ወደ ሽሮ ሜዳ ወደ ጉስቋም መንገድ ሚውት አድርጉት በሚወስደው መንገድ 4ኛው ግቢ ውስጥ ጥቁር ከተንበር ነው። ደረቅ እንጀራ ይሸጣል ብለን ለጥፈናል። እዛ ግቢ ውስጥ ነው የምኖረው። የምሰጠውም አገልግሎት ስንፈተ ወሲብ ያለበት ወንድ ልጅ አንድ በሉ፣ ብልቱ አልቆም ያለ እንዲሁም መውለድ ማችል ሴት ለመስተፋቀር ለግርማ ሞገስ በተለያየ ታይለንት ኖራቸው ታይለንታቸውን ትልቅ ቦታ ማድረስ ላቃታቸው ሰዎች መውለድ ለማችል ሴት እድሜዋ እስከ 49 እስከ 73 ዓመት አይታችኋል። ባለፈው ትግራይ ላይ መቀሌ ላይ 73 ዓመት አዛውንት እንድትወልድ የኛ ማስተዋጽኦ አለበት። እባካችሁ ሁላችሁም ይሄ ቤት ጥንቁልና ሳይሆን የሟርት ቤት ሳይሆን አባብዬ ተሳስተዋል። የአክሱም ጽዮን እጅ ነው ያለበት፣ የእርሶ እጅ አይደለም። ተሳስተዋል። እዚህ ጋር እንድትወልድ ያደረገቻት አክሱም ጽዮን ነች። ቀጥሉ አባብዬ። አቡካ እሺ ለእኔ ንገረኝና እኔ ሀሳብን እረዳለሁ። አቡካ ተው እንጂ ጨርሱ። የራስዎት ማስታወቂያ እባክህ መርጌታ ተረጋጋ። ይቅር ይበሉን እባካችሁ። እዚህ ጋር እንደሚያስነሱም ቆይ ይሄ ትልቅ ቤት ነው። እኔ ጊፍተር ነኝ፣ እኔ እንደዚህ ነኝ። አይሰራም እዚህ ቤት። ይሄ ሌላ ቦታ ነው የሚሰራው። ይሄ አንድና አንድ ስራና የሰው ህይወት መለወጥ ነው እኛ ያዝነው። አቡካ ተረጋጋ፣ ስሜታዊ አቱን። የተደረገብህን የሆነውን እኔ ነኝ የማውቀው። 3 ሰዓት ተኩል ላይ ምን ተደዋውለ ምን እንደገጠመ እኔ ነኝ የማውቀው። አቡካ ራስህን ተቆጣጠር እባካችሁ። ለሁላችሁም ነው ሙሉ ይሄ በዚህ ቤት ስገቡ እንደ ሌላ ቤት ተሳድቤ ወይ ቀልጄ እወጣለሁ የምትሉ ሰዎች እባካችሁን ቴከር ተጠንቀቁ። ትልቅ ስህተት ነው የምትፈጥሩ በህይወታችሁ ላይ። ይሄ በቃ አንድና አንድ የጥበብ ቤት ነው። ህይወታችሁ የምትቀይሩ ጤናችሁ የምታገኙበት ቤት። በቃ አንድና አንድ ተቸገርኩ የምትሉ ከስር ቁጥራችሁን እየጻፋችሁ አንድ ቁጥር እየጻፋችሁ ችግራችሁን በ3 ቀን ውስጥ ድራሹን ነው የምናጠፋው። ችግር አለ ወይ ነው የምትጠይቁት ላይ ጠጋበሉና አሁን 184 ሰዎች አሉ። ኮፒና ሪከርድ እንትን ታውቃላችሁና አገልግሉ። አሁን በጣም የበለጠና ሰው ያልሽ ምን ነበር አንቺ ከዚህ በፊት ቸግሯቸዋል መረዳት ይፈልጋሉ ምናምን ነው አይደል? ፕሮፊት ማን አንዴ ሚዩት አድርጊ። ቴዲ ሚዩት አድርጊ። አባብዬ አንድ ነገር ጠይቁ። ከምንም ሃይማኖት ጋር እንገናኝም ብለዋልና በአብ ወልድ በመንፈስ ቅዱስ ስም ያምናሉ እርሶ? ስለ ሃይማኖት ምንም አይነት ጥያቄ አናነሳም። እዚህ ጋር ወደ እናቶች ግን ጠንቋይ ነው እስቲ ምን ያመጣሉ ላይ ምንም አይነት መንፈሱ ቀዝፎታል። አባብዬ በቃ እንዳታስገባው። ማንም ቴዲ እንዳታስገባው። ማንም መሳደብ አይቻልም። አትሳደብ አንተ። ቴዳ አንድ ኮፒሊንክ አድርጉላችሁ። ቴዳ ኮፒሊንክ 5000 ኮፒሊንኩን 100 እናስገባ። በሚጠጋበሉ ነው ማየት ማመን ነው። የአባቢ መንፈስ እዩ። የአባቢ መንፈስ እዚህ ቤት ደቂቃ ሰከንድ ዋጋ አላቸው ስንል በምክንያት ነው። ቢኮዝ ጥበበኛው አባቢ ቤት ነው። ጥበብ በሰከንዳት ትቀየራለች። እያያችሁ ታፕታፕ ኮፒ ዋቃችሁን እዚህ ጋር አንድ የሚታየኝ ሰው አለ። ወደ ፒያሳ ሰሜን ማዘጋጃ አካባቢ ወደ ጃምቦ ህንፃ የሚባልበት አካባቢ አንድ ሰው ይታየኛል። እባክህን ከሴት ጋር የገባ ላይቭ ላይ ማየት አይቻልም። እንደዚህ አይነት ስራ እየሰራችሁ ላይቭ ላይ ያላችሁ ወደ ሰሜን ማዘጋጃ ስምን መጥቀስ ይቻላል። ውጣ፣ ከላይቭ ውጣ እባክሽ። ንገሪልኝ። አንተ አይደለም የሆነ ሰው አለ። በስራ ቀን በምሳ ሰዓት ቀን ከሴት ጋር ራቁታችሁ ናችሁ። አሁን ሆቴል ላይ አባቢ በመንፈሳችሁ አይቷል። እባካችሁ እንዳትቀዘፉ። ጃምቦ ህንፃ ጀርባ አንዴ ፕሮፊት ሰውዬ ቆይ አንዴ እስቲ አንዴ ላውራ ነው።
እሺ ሰውዬ ቸግሮት ነው እዚህ ነገር ውስጥ የገባው ወይም በለው ምናምን ተብሏል። አሁን በዚህ መልኩ ለምን ይሆናል ነው? ቴዳዬ ያው አሁን በቃ ስራው አስረዳ ማለት ምንድን ነው የሚባለው? ያስረዳ ማን ያስወጣው? ወይ ይመጣል አንዳንዴ ፕሮፌት። ይሄ ትልቅ ቦታ ነው። ይሄ የሰው ህይወት የሚቀየርበት ቤት ነው። ጤናቸው የሚያገኙበት ነው። ሰው የሚቀየርበት ቤት ነው። ይሄን ነገር አሁን እሱ ማውራት ያለበትን ወሬ ቴዲ ቤት ገብተን ይኸውልሽ፣ እዚህ ጋር አይደለም ወይ ቴዲ ቤት ገብተን ወይ አንቺ ቤት ገብተን ነው ወይ ራሱ ቤት እንሄዳለን እኮ ይኸውልህ። አሁን ኦኬ፣ አንድ ጊዜ ሪከርዶች ስላሉ ያደነቁት የቴት ሀገር እንደሆነ አንድ ጊዜ ልናገር አይሻልም? ይኸው እንግዲህ ቆይቴ ዳየ እንዳታስገባው ትውልደ ደቡብ ሱዳናዊ ናቸው። በእናታቸው ኢትዮጵያዊ ናቸው። ጥበበኛ የጥበብ የእውቀት አባት ናቸው። ጠቢቡ ሰለሞን በሏቸው። የሚገርመው ሰሞኑን ትዊተር ላይ ተጽፎላቸው ነበረ። እናት ሀገር ጎረቤት ሀገር ኤርትራ ይቅና የለ ትልብላለች። በጣም በጥበቦት ተገርም ያለው አለች። ፈረንሳይ መርሲ ቡኩ አለች። መርሲ ቡኩ በቃ አጀብ አለች። አጀብ ማለት ነው ትርጉሙ። ህንድ ደግሞ ነመስቲ አለች። በጣም እነ ሻወርካ እንዴት ይጠበባሉ፣ እነ ሰልማን ምን ይጠበባሉ። ጥበብ ማለት አባቢ ናት ምናምን ነገር ነው። ነመስቲ አሉ። ከዛ ደግሞ ጎረቤት ሀገር ሶማሌ ወራ አለች። ወራ ጉድ አለች። ጉድ አለች። ከዛ ጎረቤት ሀገር ደግሞ ማነው ስሟ ደግሞ ሚሳኤል እንትን የምትለው ደግሞ ሚሳኤል የምትለው አይደለችም አባብዬ። እቺ ሚሳኤል ኢየሩሳሌም ማን ነበር ስሟ? ሻሎም አለች። በጣም ተገርም ያለው እኔ ምን ሚሳኤል አመርታለሁ አባቢ ጉድ አባብዬ ወደ ስራ ይገባ ስራዎች አሉባቸው አሉ ብለው በጣም ብዙ ሀገራት በዚህ መልኩ እንትን ብለዋል፣ ገልጸዋል። የአባቢን ነገር አድንቀዋል። በተለያየ ቋንቋ ማለት ነው። ዓለም አቀፍ ናቸው። አባቢ ዓለም አቀፍ የእውቀት አባት ናቸው። ሁላችሁም ተጠቀሙባቸው። ፕሊዝ ታፕ ኮፒ ሊንክ አድርጉ።